ከሴፉ ጋር ልስጥህና ትንሽ ሴፉ ያናገረ ጀሚል ሙክታር እንዴት ነህ? አሰላም አለይኩም። ወአለይኩም ሰላም። ሰይፍሽ እንዴት ነው? እንዴት ነው ጾማችን? አለን ይኸው ይዘናል። አዎ ገና ነው አይደል? አፈጠርኩ ወይስ ገና ነው? በጣም ደስ የሚል ነገር ነው። አይ ገና ነው። አንድ ዋና እንግዲህ ያው መቅዶኒያን ለማገዝ ሁሉም የተረባረበ ነው። ጀሚል ደግሞ በጣም ትልልቅ ስራዎችን እየሰራ ነው። ጎን ለጎን ለጎኖቹም ይተርፋል እያለ ስላንተ እየነገረን ነበር። አሁን በጣም ደስ ይላል። ቢጤም በጣም ወደው ወንድሜ ነው። እኛም በጣም ነው የወደድነው ዛሬ እናንተ ቁሙ፣ እኔ ልቀመጥ። ጀሚል ምንድን ነው? ውሃ ላናት አላህ የተርከፈከፈለት ነው። ጎሽ ቀዝቀዝ አድርገው። ኧረ ቆይ ገና እንደ ቆይ አቤት ምንድን ነው ያለው? 1 ሚሊዮን ጀሚላችን አላህ ቆጣ ይተካ ብለናል። ዋው በጣም ደስ ይላል። ድርጅቱ ምንድን ነው? ኦል ስቴት። በእናትህ ሎጎን ላክልኝ እስኪ። አዎ ጀሚል ነኝ፣ ሙስሊም ነኝ። ባለቤቴ ደግሞ ኦርቶዶክስ ነች። መቅዶኒያ ማለት እሱ ነው በቃ። አዎ ዋላ በቃ። አዎ በጣም ደስ ይላል ጀሚልዬ፣ በጣም እናመሰግናለን። ቤታችሁ ውስጥ በረከት ይግባ። አሜን። ሁሌም በፍቅር እንድትሆኑ። ባለቤቴ ደስ ብሏት 1 ሚሊዮን በሙስሊም 1 ሚሊዮን በኦርቶዶክስ አሁን አጣት ነው። አሁን የሆነ ቆማል። ጀሚል ምንድን ነው? ቆይ እኔ አሁን እንዴ ወይ አንድ ምንድን ነው ያልከው? እንደገና ምንድን ነው ያለው? 1 ሚሊዮን በሙስሊም 1 ሚሊዮን በኦርቶዶክስ በሚስቴስ ካሁን በኋላ በጃምፐር ነው ምንድን ነው ጉዱ? በጣም ምን ምርቃት አለቀብኝ ታውቂያለሽ? ቤተሰብ በቃ በረከት ይግባ ቤታቸው ውስጥ አይደል? በቃ እንደተዋደዱ እንደተፋቀሩ ለዘላለም ኑሩ። በልጆቻቸው አግኙት። እናመሰግናለን። አላህ ይባርክ። አንተንም በጣም አይለያችሁ። ለነ ጀሚል ኧረ በእናታችሁ አንዴ ከዚህ ከቄራና ሶፋ የዲያስፖራ ማህበር አባላቶች ተነጋግረን አሁን በአሁን ሰዓት $1,200 $1,200 ቴንኪው። ዳላሶች ቴንኪው ሶ ማች። ኤርሚ ኪሎ ዘርሽ ደወለ። አይ አይደለም፣ ሌላ ዘርሽ ነው። ቀጥል። ሌላ ዘርሽ ምን ያህል ብሩን አማውንቱን ተናገር። ማን እንበል? ራስን አስተዋውቅ። ዘሪውማ ከየት ነው? ዘሪው ያዕቆብ ከአዲስ አበባ 10,000 ብር። እናመሰግናለን። ሄሎ ጆሲ ከየት ነው? ሰላም ናችሁ? ከኔም ከዳላስ ነኝ። እንግዲህ ዛሬ $2,000 ላይቭ ላይ ነኝ ያለሁት። ላይቭ ነሽ? ለማን ነው? ሶሪ ስልክ ተደጋጋሚ እየገባ ስለነበረ ስልክሽን አልመለስኩም እና ላይቭ ነው አሁን ማውራሽ። $1,000 $1,000
ዲየውና ገልቢስጥልን ዳኒሻ ወይሻ እንዴት ነሽ? በእኔና በቤተሰቤ ስም የአቅሜን ያለኝን 20 ሺህ ብር መጡ። የቄራ ልጅ ሆኑ። ቄራ ግን ለስጋው ቀረብ እንደማለቱ እንዴት ነው? ምክንያቱም ያው ለመላ ኢትዮጵያ ከዛ ነው የሚከፋፈለው። የቄራ ሰውስ ለፋብሪካው ቀረብ እንደማለቱ የዛ ተጠቃሚ ነው። አሎ ስፒከር ላይ ነኝ ነህ ላይቭ ነኝ ያለሁት። ጀሚልዬ አማን ነው ብራዘር ቢስ ነው። ጀሚል ሙክታር የኦል ስቴት ባለቤት ነው። ጋላስ ላይ ጥቂት ከኢትዮጵያ ውስጥ ከተደከሩ አንዱ እሱ ነው። እሱ ብቻ ሳይሆን ማህበረሰቦችን የሚረዳል። እሱ አንዱ ባለ ንብረት ካደረጉኝ ውስጥ አንዱ ጀሚል ነው። ጀሚልዬ በጣም ነው የምንወደው የምናከብር። ያለ ነገር እየበዛ ነው የመጣው። በቅንነትህ ነው ስለሚዘራው እየጨመረ